የዛሬው ባለ ታሪካችን የክለባችን የግብ ዘብ አሞራ ዋልታ መመኪያ የሆነው ዳቪድ ራያ ማርቲን ነው። አርሰናል ራያን የምትወዱ ይሄን ቪዲዮ ኮፒ ሊንክ ሼር እያደረጋችሁ ጀምሩት። ዳቪድ ራያ የተወለደው ባርሴሎና ውስጥ ነው፣ ካታሉኛ ማለት። እሱ በረኛ መግባት ጭራሽ አይፈልግም ነበር። ነገር ግን ታላቅ ወንድሙ ሁሌ በረኛ እያደረገ ያስቸግረው ነበር ማለት። ከዛ በጊዜ ጥሩ እንደሆነ ሲያ ኮርኔላ የምትባል ትንሽ የቡድን ውስጥ ገብቶ እንግዲህ ትልቁን እድል እየተጠባበቀ ነበር። ባርሴሎና ውስጥ ሁለት ትላልቅ የሆኑ ክለቦች አሉ። ራሱ ሀያሉ ክለብ ኤፍሲ ባርሴሎና እና ኢስፓኞል ማለት። ከሁለቱ ውጪ ደግሞ እንደነ ጂሮና ሪያል ኦቪዬዶ ምናምን ዙሪያውን ይገኛሉ። ነገር ግን ማንም ሰው ለዳቪድ ራያ ፊቱን አልሰጠው ነበር። ምን እንዳረገ ታውቃላችሁ? ገና በ16 ዓመቱ ማለት የሚያውቀውን ነገር እንዳለ ጥሎ ወደ እንግሊዝ ብላክበርን ተሰደደ። እዛ ስለገጠመው ችግር ሲናገር ባርሴሎና ማለት በጣም ቱሪስቶች መጎብኘት የሚፈልጓት አይነት ከተማ ነች። በቃ ፀሐያማ ነች፣ ታምራለች ማለት። ብላክበርን ማለት ፀሐይ ማተው ዱካካም ሀገር ነው ማለት። ነገር ግን በ15 ዓመቱ ማለት ነው ከቤተሰብ ጋር መምጣት ስለማይችል 16 ዓመቱ ሲሆን ጠብቆ ብቻውን ያን ሪስክ ወስዶ ወደ እንግሊዝ መጣ። ለብላክበርንም አንደር 21 ቲም ለአንድ አመት ከተጫወተ በኋላ እኔ ሌቭል እዚህ አይደለም ራሴ ብዙ ደቂቃ እንዳገኝ ወደ ሌላ ቲም ውሰት አድርጋችሁ ስጡኝ ካለ በኋላ 5ኛ ዲቪዥን ወደሚገኘው ወደ ሳውስፖርት ሸኙት ማለት ነው። ሳውስፖርት ውስጥ መጀመሪያ ጨዋታው ሲያደርግ የገጠመውን ነገር ሲናገር በጣም ነው የሚያስቃችሁ። እጀምራለሁ ብሎ ያላሰበውን ጨዋታ መጀመሩ ብቻ ሰው ማለት ነው ከቡድኑ ጋር አልነበረም የተጓዘው። በራሱ መኪና እየነዳ ሄዶ የማያውቃቸው ሰዎች ጋር ገብቶ ዛሬ ይህን ጨዋታ ትጀምራለህ ተብሎ በጨዋታው 3 ጎል ተቆጥሮበት በጣም ጨንቆት ነበር ማለት። ከመጀመሪያው 4 ጨዋታ 9 ጎል ተቆጥሮበት በጣም ከባድ የሆነ አጀማመር ነበር የጀመረ የነበረው። ከዛ በኋላ ግን ቀስ በቀስ ግራጁዋል እየተሻሻለ ሳውስፖርት ውስጥ በጣም ተወዳጅ በረኛ መሆን ቻለ። ሳውስፖርት ውስጥ መቆየቱ በጣም የጠቀመውን ነገር ሲናገር ብላክበርን እያለው ምግብ ይሰራልኝ፣ ከዛ በኋላ ትሬኒንግ ቦታ የሚያደርሰኝ ሰው ነበር። እዚህ ግን 16 እና 17 ዓመት የሆኑ ሁሉም ነገር ራሴ ማድረግ እንዳለብኝ፣ ለራሴ መጠቀቅ እንዳለብኝ፣ ጨዋታዎችን ብቻ ካሸነፍን በምናገኛቸው ቦነሶች የቤቶቻቸውን እዳ ይከፍሉ የነበሩ ጨዋታዎች አብሮኝ ስለነበሩ ቶሎ ማደግ እንዳለብኝ የተረዳሁበት ቦታ ነው ብሏል። ከዚህ ነው ዴቪድ ራያ በጣም በቃ ጭንቅላቱና ብስለቱን እየወደዳችሁ ለምትሄዱት። ከዛ በኋላ ብላክበርን ያችን 1 አመት እንደቆየ እዛው ሳውስፖርት መቆየቱ እንፈልጋለን ብለው ወደ ክለባቸው መልሰው 1-2 ጨዋታዎች እዚህ እዛ ምናምን ነገር ተጫወቱ። የአመቱን የመጨረሻ ጌም ከተጫወተ በኋላ ከቀጣዩ ሲዝን በኋላ ሙሉ የብላክበርን ዋና በረኛ ዳቪድ ራያ ሆኖ ቀጠለ ማለት ነው። ትንሽ እያለ የባርሴሎና ከተማ ላይ ይጫወት የነበረው ቲኪታካ ከዛ በኋላ ታችኛ ዲቪዥን ወደ ከነበረው ፊዚካሊቲ ከነበረው ክሮስ ማውጣት መሾት ምናምን ጋር አንድ ላይ የተሻለ በረኛ አደረገው። ከዛ በኋላ ብላክበርንም ከሊግ 2 በ3 እና በ4 ዓመታቸው ወደ ሊግ 1 ሲያልፉ በጣም ትልቅ ሚና የተጫወተላቸው ዳቪድ ራያ ነበር። በዚህ ምክንያት ነበር ሳውል ሳይደር ብሬንትፎርዶች ይሄ ሰው ያስፈልገናል ብለው ወደ ክለባቸው ያመጡት። ራያ በብሬንትፎርድ ቤት ህይወት ምንም ያልከበደው ማለት ገና እንደገባ ዋና በረኛቸው ለመሆን ጊዜ አልወሰደበትም። በአመቱ መጨረሻም 17 ክሊንሺቶችን በመያዝ የሻምፒዮንሺፑ ዋና በረኛ ወይ ደግሞ ጎልደን ግሎቭ ማሸነፍ ችሎ ነበር። 2019 ላይ ተቀላቅሏቸው በ2021 ሲዝን ወይ ደግሞ በቀጣዩ ሲዝን ነበር ወደ ፕሌይኦፍ 3ኛ ወጥተው ማለፍ የቻሉት የነበረው። ከዛ በኋላ ስዋንሲ 2-0 ሲያሸንፉ